አርጊውመንቱ ተሳስተዋል። ከመጀመሪያ ካመጡልኝ ማስረጃ ይሆናል ወይም ምሳሌ ይሆናል ብለው ከምሳሌ ተሳስተዋል እያልኩት ነው። የእኔ ስጋና ነፍስ የሚነጣጣል። አንተ እኮ ልክ እኮ ነህ። ስጋና ነፍስ በሞት ነው አይደለም የሚለያዩት? እኔ እኮ ስለሞት አላወራሁም። አንተ የምታወራ ስለሞት እኮ ዘላቂነት ያለው ምሳሌ ስጡኛ። ዘላቂነት ያለው እንደ ዋርካ ጠንከር ያለ ምሳሌ ስጡ። እንደዛ የሚባል ንግግር የለም። ምሳሌ እኮ አንድ ነገር ማስረጃ ነው። አባትህ ቢገርፈኝ አሉኝ። አባቴ ገርፎ ቢገለኝ ነፍሴ ይወጣል፣ ስጋዬና ነፍሴ ይለያያል። ይህ አርጊውመንት ለክርስቶስ ተዋህዶ አይቀርብም። ጠጠር ያለ ማስረጃ ይላሉ። ላስረዳህ ነው። ቆይ እሱ ጋር አልደረስኩም። አሁን አንተ መጨረሻው ላይ ሄደን የምታወራ እኔ እየነገርኩ ያለሁት እስከ መጨረሻው ነው የምናወራው። ጀምረን በእንጥልጥል አናቆምም። ኧረ የስላሴ ባሪያ እና ያንተ ስጋና ያንተ ነፍስ ምሳሌ ሆኖ ሊቀርብ ይችላል እንጂ የስላሴን መለኮት ሊገልጠው ይችላል እንዴ? አንተ እኮ ፍጡር ነህ። ማይገልጽ ነገር ምሳሌ መሆን አይችልማ። ማይገልጽ ነገር እኮ ምሳሌ መሆን አይችልም። ቆይ ፈጽሞ ሊገልጸው አይችልም እንጂማ ይገልጸዋል። ፈጽሞ ሊገልጸው ማይችል ነገር አያምጡልኛ። ፈጽሞ ሊገባኝ ስለምፈልግ ፈጽሞ ሊገልጸው ማይችል ነገር አልቀበሉትም። ቆይ ሲጀመር የፈጣሪን ግብር ፈጽሞ ሊገልጠው የሚችል ነገር አለ? ታመጣለኛለህ? አንተ ራሱ እኮ ያን ሊገልጸው የሚችለው እኮ ሌላ አካል አለ እኮ። እኔ ሊገልጽ የሚችል ነገር አልጠየቅኩትም። ሲጀመር በቀጥታ ነው የጠየቅኩት እኮ። እኔ ምሳሌ ስጡኝ አላልኩም። ምሳሌ ማለት ምን ማለት ነው? አንድ ነገር እኮ ማስረጃ ነው አይደለ? ምሳሌ አስፈላጊ ነው ሰው ሲማር። በቃ ምሳሌው ደግሞ ፍጹም ሊገልጸው የሚገባው ካልሆነ አይገባኝም። እባክዎትን ይቅርታ ያድርጉልኝና ቆይ ለመሽ አሁን እኮ እየቸኮልህ እኮ ነው። አላስወራኝ አልክ እኮ አላስወራሃኝ አልክኝ። ምን አለ ጸጥ ብለህ በደንብ እያስወራሁት ነው። 100% ኢነርጂን አስተካክዬ ነው እያወራሁት ያለሁት። አይ እኔ ከሰው ጋር ስነጋገር ሌላም ቤት አውርተን እናውቃለን። ሙስሊም ወንድሞቻችን ጋር እንደዚህ አይነት ቤት እኔ አልገጠመኝም። እንደዚህ የሚቆጣ ምናምን ማለት ነው። እኛ በጣም ይገርማል። ሊገጥሞት አይችልም ባይዘው እንደዚህ አይነት ቤት። እሺ ቆይ አስጨርሰኝ ልጨርስና እንግዲህ ማንግባባ ከሆነ ነገ ጃጋ ትመጣለህ። ለምን ጃጋ? ቅድም ከጃጋ አውሩ ስሎት አልፈልግም አሉ። በራሱ እጅ ነው ከኔ ጋር ካላወራ አሉት። ታዲያ ለምን ከጃጋ ይላሉ? አሁን ይጨርሱ። እኔ እኮ ጃ ደከመኝ ልተኛ ነው ስላለኝ እንጂ እኮ አልጨረስኩም እኮ ጃ ደከመኝ። በቃ ከጃጋ ቅድም አውሩ። ይሄ ነገር ይፈጠራል፣ ከኔ ጋር ሲያወሩ ይሄ ነገር ይፈጠራል፣ ደክሞኛል፣ ከጃ ጋር ቢያወሩ ይሻላል ስሎት አልፈልግም ከአንተ ጋር ካላወራው ብለው ነው። በራሱ እጅ ነው እዚህ ውስጥ የገቡት። እኔ ምን ላድርግ ታዲያ? ከጀመሩ ደግሞ ሳይጨርሱ አይሄዱም። ጨርሰዋት ነው ደስ ይለኛል። እኔ ማሱን አይል የምፈልገው እንግዲህ አጃ ልሄድ ሲል እኔ ነበር እንዲ አንተን ያስገባሁ እኮ ልጨርስ ብዬ ነው ወዳጅ። በቃ በቀጥታ ወደ ፖይንቱ ግቡ ዲያቆን። ስለዚህ ቆይ ስለ ስላሴ አንድነትና ሶስትነት እየተነጋገርን ነው። አንድነትና ስለ ስላሴ አንድነትና ሶስትነት ላይ አይደለንም። እኛ ያለነው ተዋህዶ ላይ ነው። የስላሴ አንድ አካል ስለሆነው ተዋህዶ ላይ ነው። ርዕሶትን ራሱ ረስተውታል። ያወራንበትን ጉዳይ ተመለሱና አረሳሁትም ወዳጄ። አንተ እኮ ዝም ብለህ በራስህ እኮ ነው እየተናገርክ ያለሁ ማለት ነው። በራሴ አይደለም እንዴ? መች ተሳሳትኩ? እኔ እኮ ልክ ነኝ። ልክ ትክክል የሆነ ነገር ነው እያወራ ያለው። ፕሊስ ሚውት አድርግ ወይም ሞዴሬተሮቹ ለሚወስዱብህ እርምጃ ኃላፊነት ሮዛንዴ ሚውት አድርግ። አባትህ አንተን ሲገርፍህ በሚገርፍበት ጊዜ ስጋህን እንጂ ነፍስን አይገርፈውም አልኩ። አባቴ ሲገርፈኝ ገደለኝ፣ ስጋና ነፍስ የተለያየ የክርስቶስ ተዋህዶን ይወክላል አይወክልም? አባትህ ገርፎ ሞታል እንዲ አንተ ሞትኩኝ እንበል። በቃ ምሳሌዎትን እስከ መጨረሻ ድረስ ለምንድን ነው እንበል የሚባል? እንደዛ አይባልም። እንበል ብለው ነው ያመጡት። እንግዲህ የምንበል ብለን እንጨርሳ። አይደለም እንበልና ምሳሌ ይለያያል እኮ። ምሳሌ ብለው ያመጡት ነገር የሚሞትና የሚለያይ ነገር ነው። ምሳሌ ነፍስ ከአንተ ጋር አለ የለም? አሁን ነፍስ አለ የለህም? እኔ ነፍስ አለኝ። ያ ነፍሴ ደግሞ ከስጋ የሚነጠል ነው። የክርስቶስ መለኮት ደግሞ ከስጋው የሚነጠል አይደለም። ዲያቆን እባኮትን እንደኛ እንድንናገር አታድርጉና። ያውቁታል እኮ አይደለም? ቆይ አባትን ሲገርፍን ያልኩህ እኔ ስትሞት አይደለም ያወራው። ይኸውልህ ዲያቆን በግርፊያው ሰዓት ራሱ ልዩነት አለ።
በግርፊያው ሰዓትም እስከ መጨረሻ ጠጠር ስናደርገውም ልዩነት አለ። በግርፊያ ሰዓት የሚሰማኝ ስጋዬን ነው፣ ነፍሴን አይሰማኝም። ሶ ስጋዬና ነፍሴ የተለያዩ ናቸው ማለት ነው። በስሜት ደረጃ ይለያያሉ። ስሜቱ የስጋዬ ነው። ያ ስሜት በርትቶ ደግሞ ከሞተ ስጋዬ ከሞተ ከነፍሴ ይለያል። ስሜት ሳይሆን የሚባል ባህሪ ነው። የነፍስ ባህሪ እና የስጋ ባህሪ የተለያየ ስለሆነ አባታን ሲገርፍ ባህሪን በሚለው ያዙት፣ ችግር የለም። ነው በቃ ይሄንን ባህሪ እስከ ጥግ ያድርሱትና አባቴ ገረፈኝ፣ ባህሪ ስጋዬ ተገረፈ፣ በህመም ሞትኩኝ። እኔ ስጋዬ ከነፍሴ ተለየ። ሶ ስጋና ነፍስ መለየቱ የክርስቶስን መለኮት እንደ ነፍስ አድርገው የክርስቶስን ስጋ እንደ እኔ ስጋ አምጥጥ አድርገው ምሳሌ ካቀረቡልኝ ይሄ ምሳሌ እስኬትም አያደርሶትም። ከዚህ ከኬላ አያስወጣሁትም። አያልፍም። የሚያልፍ አይነት ምሳሌ አይደለም። ቆየ በቃ አንተ ነህ፣ ለአንተ ነው እኮ የማያልፈው። አንተ ስለገደብከው ህሊናህን አያልፍም። ለአንተ አያልፍልህ፣ ለሁሉም አያልፍም። ለአንተ አያልፍልህም። ልመና እኮ አይደለም ይሄ፣ በህሊና መሞገት እኮ ነው፣ በማስረጃ መሞገት ነው። ልመና እኮ አይደለም፣ እባክዎትን በሚባል አይደለም። ቆይ አሁን እንድትረዳ የሚፈልገው ያንተ ስጋና ነፍስ አንድ ላይ አልተገረፉም። ስጋህ ነው አልኩህ። አባቴ ገርፎ ገደለኝ ትላለህ። በህይወት ቁመህ አይደል እንዴ እያወራህን ያለው ቤት ከፍተህ? እኔ እዚህ ጋር ያለውን ነገር ነው ማስረዳት። ምሳሌ እኮ ነው። ኡና አድርጉት እንጂ ዲያቆን፣ እኔ አባቴ ለምን ይገርፈኛል? ከጅምሩ ኡና አድርጉት። ምሳሌ አድርገው ካመጡት በምሳሌ እንጨርሰዋለን። ምሳሌም በምሳሌ እያደረግን እየቀባባን መጨረሻው ላይ ስንሄድ አይመጣውም። እባክዎትን አይመጣውም። አሁን የምትረዳኝ ከሆነ የሚገባ ከሆነ ንግግሬ በድርጅቱ ጊዜ ነው። መለኮት አይታመምም፣ መለኮት አይሞትም። ለምን? አባት አንተ ሲገርፍህ ነፍስህ እንዳልተገረፈች ሁሉ ስጋት ሲሞት ነፍስ ማለት መለኮት አባትህ የሚሉትን ምሳሌ እባክዎትን አይጠቀሙ ዲያቆን። አባትህ የሚሉትን ምሳሌ ዲያቆን እባክዎትን አይጠቀሙት። አባትህ ያመጡት ምሳሌ ብለው ያመጡት ነገር በመሰረቱ ለክርስቶስ ስጋና መለኮት ለተዋህዶ የሚቀርብ አይደለም። ተዋህዶ ላይ በቀጥታ እንሂድ። ምሳሌውን ትቶ ቀጥታ እንሂድ። በእኔ ላድርገው። ቆይ በአንተ ሲሆን ትንሽ ከበዳ አይደለ? ቆይ በእኔ ላድርገውና አንድ ነገር ልንገርህ። እኔ አባቴ ገርፎኝ ያውቃል፣ ሳጠፋ ገርፎኝ ያውቃል። ስለዚህ ሰው ስለሆንኩ ስላጠፋው ገርፎኛል። አንተ ተገርፌ አላውቅም ማለት አንድ ጊዜ ተገርፌ ያለው ትላለህ። ይሁን፣ ዞሮ ዞሮ ምሳሌውን እንውሰደውና አባቴ ሲገርፈኝ የተሰማኝ ስጋዬን ነው፣ ነፍሴን አይደለም። በእርሶ ምሳሌ ካመጡ እባክዎትን ዲያቆን፣ እኔ እየነገርኩት ያለሁት በእኔ ሆነ በአንተ ሆነ በሌላም ሰው ሆነ በማንም ይሁን ምሳሌ አድርገው ያቀረቡት ነገር የሚጠፋ ነገር ነው ወይም የሚለያይ ነገር ነው። ስጋና ነፍስ ይለያያል። ምሳሌዎት ለእርሶም የሚያስኬድ አይደለም ብዬ እየነገርኩት ነው። የሚለያይ ነገር የክርስቶስን ስጋና ደም ተዋህዶ የሚተካ አይደለም እያልኩት ነው። ተዋህዶን የሚተካ ነገር ምሳሌ አድርገው ያምጡልን፣ ወይም ተዋህዶ የሚተካ ምሳሌ እያወራ ያለው በነገራችን ስለ ስላሴ ብለህ የምታወራው ወደ ሀሳቡ እንግባ። ቀጥታ በክርስቶስ ስጋና ነፍስንና በክርስቶስ ተዋህዶ ላይ ቀጥታ ሄዱበት። ያለበለዛ የሚያመጡት ምሳሌ እርስዎን ጠልፎ ይጥላል። አይሆንም። አረ በፍጹም። አረ አንተ ነው ጠልፎ የሚጥልህ አንተ። እኔ ለራሴ ነው እንደ ወጥመድ ማዘጋጀው። እንዴት ነው እንደዛ ብለህ የምታስበው? እኮ ይኸውና ያዘጋጁት ወጥመድ እኮ ራስዎትን እየጎዳ ነው። አይሆንም። ተዋህዶ ላይ የሚቀርብ አይነት አይደለም። ቆይ አዳምጠኝ። ቆይ ይህ ምሳሌ ነው። ምሳሌዎት የሚሆን አይደለም። የፈጣሪ ለፈጣሪ ወይም ለተዋህዶ ያመጡት ምሳሌ ለተዋህዶ ያመጡት ምሳሌ የሰው ልጅን ስጋና ነፍስ ነው ያመጡት። ያ ስጋና ነፍስ የሚነጣጠል ነው። እንደ ክርስቲያኖች ሰበካ ደግሞ የክርስቶስ ስጋና መለኮቱ የሚነጣጠል አይደለም። የሚነጣጠልን ነገር ለማይነጣጠል ነገር ምሳሌ አድርገው ማምጣት አይችሉም። እኔ እኮ በአራት እግር ለሚሄድ መኪና በሁለት እግር የሚሄድ ሞተር ምሳሌ አድርገው እንደማያመጡት ሁሉ ማለት ነው። አይመጣውም እያልኩት ነው። ይኸውልህ አንተ ህሊና ቁስ ላይ ስላለ ነው። ቁሳዊ ስለሆነ ህሊና የዚህ የስላሴ ረቂቅ ምስጢር ሊገባ አይችልም። ሲጀመር እያወራ ያለው ስለ ስጋና ስለ ነፍስ ሞት አይደለም እያወራሁት፣ በግርፋት ጊዜ ያለው ተዋህዶ ላይ ነው እያወራን ያለ ነው ዲያቆን። ለምንድነው ስለ ስላሴ ወይም ደግሞ ደህና አደሩ አሉ እንጂ ስለ ስላሴ መመለስ አትችልም?
እንዴ ጥያቄውን እኮ ነው አይደለም እየተጠየቅኩ ያለሁት። እርሶን እንጠይቆት እንጂ ስለ ስላሴ መመለስ አይችሉም። እርሶን ራስዎትን እንጠይቆት እንጂ ስላሴ የለም ብዬ እኮ ነው የማስበው። ስላሴ የሚባል አመለካከት የለም ነው የምለው። መኖር የሌለበት አመለካከት ነው ብዬ ነው ማምነው። እኔ ፈጣሪ በማንነትም በምንነትም አንድ ነው። በሱራቱል ኢምራን ላይ ቁርአን ላይ ካልተሳሳትኩ ሱራቱል መርየም ኢምራን ላይ እንጂ ስላሴ የሉም ማለት አይደለም። አንተ ስላሴ የሉም ብለህ አመንክ። አንድ በማንነቱም በምንነቱም አንድ ስለመሆኑ ይናገራል። በቃ እኛ እሱን ነው የምናምነው። እኛ ስላሴ ፈጣሪ በማንነቱ እሱ ቁርአን እኮ ነው የሚያወራ። ቁርአን በቃ አሁን ይመልሱልኛል ወይስ እንለያይ? መጽሐፍ ቅዱስ ደግሞ ምን ይላል መሰለህ? እኔ ማምነው መጽሐፍ ቅዱስ እኔ ማምነው መጽሐፍ ቅዱስ ቁርአንህ እኮ ስለ ስላሴ አያወራም። ስለ ስላሴ እባክዎት እንዲያቆን ማውራት የሚችሉ ከሆነ ወደ መልስ ወደ ሀሳቦትን ስለ ስላሴ ሰውን ባህሪያችንና በምሳሌያችን እንፍጠር አለ እግዚአብሔር ይላል። በቃ ሰውን በባህሪያችንና በምሳሌያችን ላሳይ በመጽሐፍ ቅዱስ ቁርአን ላይ ስላሴ ያለ መላእክቶችን ስለመሆኑ ይናገራል። ኩፋሌ 4:4 ላይ 3:3 ላይ ቢያዩት ኩፋሌ 4:4 ላይ መላእክቶችን ስለመሆኑ እንፍጠር የሚለው ይናገራል። አውጣው ዝም ብለህ አታውራ። አውጣና አንብበው። ባይብል የለውትም እጆት ላይ ክፈቱ። ቆይ አውጣና አንብበው እንጂ ይኸው ክፈቱ። ቁጥር እየነገርኩት የጠቀስኩ አንተ አይደለህ እኮ እየነገርኩት ነው። አንብቦት። አጠገቦት ባይብል የለም። አንተ ራስህ አውጣው አለ የሆነ ክፈትና አብራና አሳየን እንጂ ስልክ ላይ ችግር የለም። ክፈትለት በትልቁ ሆንና ከመሰረቱ ይሄ እንፍጠር የሚለው ነገር ሶስትነትን የሚተካ አይደለም። የብዜት ቃል ስለሆነ የተጠቀሰው አንድ ይሁኑ፣ ሁለት ይሁኑ፣ ሶስት ይሁኑ፣ አራት ይሁኑ፣ አምስት ይሁኑ፣ 1000 ይሁኑ፣ 2000 ይሁኑ የሚጠቅስ አይደለም። ስላሴን ይጠቁማል ብለህ ሶስትነትን ይጠቁማል ብለህ ያመጣው ነገር ራሱ የብዜትን ቃል ተጠቀመ እንጂ ስንት እንደሆነ ራሱ አይታወቅም። አሁን በጣም አሪፍ በቃ ከዛ ይሄ አይጠቁምም አይገልጽም ያልኩህ በጣም አሁን እዚህ ጋር በቃ ሀሳብ ያመጣው እንደማይገልጽ ከተናገርካቸው ነገሮች ዲያቆን በቃ ኖ ረጅም ማውራት የለም። እየተመላለስ ነው ቤንሱ ይሰለችዋል። አሁን ኩፋሌ ኩፋሌ ቁጥርን የማይወክል መሆኑን ቁጥሩን ደግሞ ላሳይህ ነው። ቁጥሩን የሚወክል መሆኑን ደግሞ ላሳይህ እኮ ነው። ናለውሰል እዛው ላይ ያለው ያዳመጥከኝ ከሆነ ማለት ነው። ዘፍጥረት 18 ላይ ለወስድ ነው። ዘፍጥረት ሄድ ሌላ ቁጥር ላይ ልስጥህ። ችግር የለም እንሄዳለን። መጀመሪያ ኩፋሌ ሄድና ዘፍጥረት 18 ታውጣለህ። ቆይ ኩፋሌ ሶስት መሆኑን ላሳይ ነው። ስላሴ ሶስት መሆኑን ሳይሆን እንፍጠር የተባለው እዛው ዘፍጥረት ላይ እዛው ላይ መልሱልኝ። እዛው ቦታ ላይ ሶስት ስለመሆናቸው እሺ፣ እዛው ላይ ዘፍጥረት አንዳንድ እግዚአብሔር አዳምጠኛ ወዳጅ አላስወራኝ አልክ እኮ ምንደው ዘፍጥረት አንዳንድ ላይ ሰውን ባሪያችንና በምሳሌያችን እንፍጠር አለ ወይ በእግዚአብሔር ነገር ሰባት አርያ ነው። አንብቡት ቀጥሉ። ቀጣይኛውን በብዜት አልጨረስኩም እኮ አዳምጠኝ። ቀጥሉትና አንብቡት። ቆይ እንጂ እንፍጠር የሚለው እኮ ከሁለት አካላት በላይ ለሆኑ የሚነገር ነው አይደለ? እሱ የግነት ስለመሆኑ ወይም ደግሞ መልአኮችን ስለ ብዙ አርጊመንቶች አሉን። እሱን ያዙትና ከዛ ቀጣይኛውን ክፍል አንብቡ። ቆይ ዘፍጥረት ቀጥል። ቆይ ዘፍጥረት እዚያው 1:26 ላይ እንፍጠር ካለ በኋላ ቀጥሉትና አንብቡት። ቀጣይኛው ቀጥሉና አንብቡት። ቀጥሉ። ቆይሽ እግዚአብሔር አንድ ብዜት የለውም። ቀጣኛው ላይ ሲጠቅሰው በብዜት አላስነበበኝ አልኩ። ዝም ካላልክ እኮ ላነበው አልችልም እኮ ለአንብበው እንጂ ተረጋጋ። እያዳመጥኑት ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሳዎችና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ ይላል። ደግሞ እዚህ ላይ በቃ በእግዚአብሔር መልክ እግዚአብሔር በመልኩ ፈጠረ ብሎ ያስቀመጠው በብዜት ነው ወይስ ፈጠረ የሚለው
ፈጠረ የሚለው ይኸውልህ ቅድም ያመጣሁልህ የነገርኩህ አንድነቱን ነው የሚያሳይ። ከታች አስቀጥሎ ምንድን ያለው አንድነቱን ነው ያስቀመጠው። ከታች ያስቀመጠው ምኑን ነው? በነጠላ ነው አይደል? እንፍጠር የሚለው መሀል ላይ የተካተተ ነው። መሀል ላይ የተካተተ ነው እንጂ እግዚአብሔር ከላይ ጀምሮ እስከታች ራሱን በነጠላ ነው ያስቀመጠው። እንፍጠር ያለው ደግሞ ኩፋሌ 4:4 ላይ መልአኮችን ስለመሆኑ ተገልጿል በግልጽ። ኩፋሌ 3:3ን መጀመሪያ እናነብና ኩፋሌ 3:4 እናንብበው። 3:4 ወላኪን 3:3 ክፈትልን ሰላህዲን። ኧረ ተረጋጋ እባክህ። እንዲያታው እንጂ አትቸኩል። በመቸኮል እኮ ምንም እኮ ልታመጣ አትችልም እኮ። አሁን ዝም ብሎ የሆነ ቆርጠህ ለአንተ ንግግር ወይም ደግሞ ለአንተ ሀሳብ ይሆናል ብለህ ስላሰብክ ነው እንጂ አንተ በተረዳኸው ሊሆን አይችልም። ይህ ዘፍጥረትን እስኪ ንገረኝ፣ ምን ማለት ነው? እንፍጠር የሚለውን እስኪ አንተ ነገር አልጠየቅኩትም። ኩፋሌ ሰላሀዲን ኩፋሌን ክፈት መልስልኝ። አልተጠየቁም። ርዕሳችን አይደለም። ለምንድን አትመልሰው? ስለ ስላሴ የምናወራ እንዴ? ወዴት ነው የሚሄዱት? ኧረ እባክዎትን ተረጋጉ ዲያቆን። ስለ ስላሴ እኮ ነው የምናወራው። በጣም እዚች ጋር ትንሽ ስቶፕ፣ እዚች ጋር ያዝ ያርጉት። አይ በዚህ ሁኔታ ምንም ልትረዳ አትችልም አንተ። ኦኬ የሚከፍትልኝ ሰው ካለ ዘፍጥረት 1:26ን ካልተረጎብክ ዘፍጥረት 1:26ን መቼም ሊገባ አይችልም። አይገባኝም። እሱ ኩፋሌ 4:4 ላይ የሚለውን ወደታች ወርደ ኩፋሌ እናይና ቁጥር 26 ሳትረዳ ቁጥር እባክዎት እንዲያቆን ኩፋሌ ላይ እናይና እዛ ላይ ኩፋሌ ላይ እናይና ከዛ በኋላ ሊገባኝ እንደሚችልና ሊገባውት እንደሚችል አብረን መጀመሪያ ቆይ ኩፋሌ ላይ እንሄዳለን። ልንገርህ፣ ቆይ ኩፋሌ ላይ እንሄዳለን። እዚያም ላይ የኩፋሌን ሀሳብ ስላልገባህ ነው እንጂ ልነግርህ ነው። ኩፋሌ እንሄዳለን። ኩፋሌ ላይ አሁን አንተ እዛው ለምንሄደው ኩፋሌ ላይ ነው። እኛ መልአኮችን ነው አልኩት እኮ መልአኮችን ነው አልኩት። መርየም ክፈችልኝ። እዚህ ላይ መልአኮችን ነው ይላል። አንተ መልአኮችን ነው የሚለውን እስኪ አምጣልኝ። ቆይ ከፈትሎ ተረጋጉ። 3ን ክፈችልን። ኩፋሌ 3ን እንየው። ከዛ በኋላ እዛች ጋር ሲፈጥሩ የነበሩት ተሰብስበው ሲፈጥሩ የነበሩት እነማን እንደሆኑ ይነግሩኝና ስላሴ መሆናቸውን እዛ ላይ እናያለን። ችግር የለም። 1:26 እኮ አልገባህም ሀሳቡ አንተ። ቆይ አልገባ ዘፍጥረት ሳይገባ ኩፋሌ ሊገባ ይችላል። በነገራችን እባክዎትን እስኪከፈት ይጠብቁ። 81ዱን ካለሽ እዚህ ላይ የለም እንዴ? 66ቱ ላይ የለም መሰለኝ ኩፋሌ። እስቲ ቆይ ደው የለም ፕሮቴስታንቶቹ ላይ ሄዱ። የለም ፕሮቴስታንቶች ላይ የለም። እሺ እስቲ አውርጂ ወይም እሺ ላውርደው። በቃ እስከዛ አውሩ። እሺ አውርጂ። ልነታችን ችግር የለም አውርድ። አንተ ዘፍጥረት ካልገባህ ሳያውቅ ሰው ዘፍጥረቱ ይከፈታል። ዘፍጥረት ላይ አይመላለሱ። ሌላ ማስረጃ ካሉት ይፈልጉ። ሌላ ስላሴን ያስረዳል የሚሉት ካሉ እንትን ይበል። ዘፍጥረት ካልገባህ ዘፍጥረት 18 ላይ ልውሰድ። ሄድ 18:1 ላይ ዘፍጥረት ላይ መጀመሪያ ዘፍጥረት ላይ ከዘፍጥረት ውጡ አልኖት እኮ እባክዎትን። ለምንድን ነው የምወጣው? ስለ ስላሴ ነገር ሄድ 18 ስናሳዮች ዘፍጥረት ለምንድን ነው ዘፍጥረትን የፈራኸው? ሳሚህ ግባ። ቆይ ፈራኸው ሳ ዘፍጥረትን ቆይ ዘፍጥረት ኩፋሌ ፈርቼው አይደለም። ኩፋሌ ላይ እንየውና ዘፍጥረት ላይ መጀመሪያ በነገራችን ላይ ማለት ነው ዘፍጥረትን በጣም ፈርተኸዋል። በነገራችን ላይ የመጨረሻ ነው የፈራሁት። ባይዘዌ ዘፍጥረትን ለምን ነው የምትፈራው? እግዚአብሔር የፈጠረበት አለ እኮ ክፈተዋ። ታዲያ ክፈተ። እሱ ነው የሚነግርህ እኮ ዘፍጥረትን ካልገባህ ሌላው ሊገባ ይችላል። ኩፋሌ 3:3ን ክፈትልኝና ከ3 አንድ ጀምረን እናንብበውና ከዛ በኋላ 4:4 ላይ ደግሞ ሄደን መርጊያችን እዛ ላይ ይሆናል። የዲያቆኑን መጨረሻ አንተ ይኸውልህ፣ ቆይ 18 ዘፍጥረት 18:1 አውጥቼ ላንብብልህ። ቆይ ዘፍጥረት ጊዜ መጀመሪያ ሰዎች ይኸውልህ እንፍጠር የምትለዋ የብዜት ቃል መላእክቶችን መሆኑን ከዲያቆን ጋር አብረን ቁጭ ብለን እነኝ ከእርሶ ጋር አብረን ቁጭ ብለን እኔና ከዛ በኋላ ችግር የለም ይቀጥላል። ይፈለጉበት ችግር የለም። አዳምጠኝ እንጂ ቆይ
መጽሐፉ የተጻፈው መጀመሪያ ልንገርህ። ቆይ እባክዎትን ሚውት ያድርጉ። ፋሊን አውጣውና እንነግር። እባክዎትን ይረጋጉ። እባክዎትን አይ እስከዛ ድረስ እኮ ያው ተወያዩ ስላለች እህታችን እንወያይ ብዬ ነው፣ ሰዓታችንን ቆጥበው ብዬ። ችግር የለም ሳሚህ መጥቷል። አይ እርሷን እኮ ረሳሁ። ራሱ የጠዋጣው ድረስ 18 እናንብብልን እባክዎትን መጀመሪያ ጠብቁ። ፋሊ ላይ እስከምሄድ ድረስ ክፈችልን መርያም። ሶስትን ትልክፈትልህ። ለምን እንደምትፈራው ዘፍጥረትን የፈራኸው ለምንድን ነው? መጣሽ እንዴ ወይ መድኃኒዓለም ክፈትልኝ ሳሚ። ሶስት ነው ሶስትን ታዩ። ችግር የለም እዛው ሶስትን ከአንድ ጀምሮ ነው አንበቦ። ሶስትን አድርግልኝ አንብብልን። እሺ ላንብብላችሁ። ያ እሺ 3 1 ላይ ይህን ሁሉ ፍጥረት ከፈጠረ በኋላ አንድ ሰውን ወንድና ሴት እንዴት ታይዳርገው እንደዚህ ስልክህን የአንበቡት ሰዎች ይታያል። እንዲት ታያርገው ይታያል ይታያል። ይህን ሁሉ ፍጥረት ከፈጠረ በኋላ አንድ ሰውን አስጠጋው እንጂ ምንድን ነው እየታየን አይደለም። ለማንበብ ስለማይመቸኝ እኮ ነው ወደዚህ ወደ ጎን የማደርገው። እኔ እየከደለኝ ስለሆነ ለራሴ። ይህን ሁሉ ፍጥረት ከፈጠረ በኋላ አንድን ሰው ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። በባህር ውስጥ ባለው ፍጥረታትና በምድር ላይ ባለው ፍጥረት ሁሉ ላይ አሰለጠነው። ቆይ እዚህ ጋር ቆይ አንዴ ይቅርታ። ይህን ፍጥረት ከፈጠረ በኋላ አንድ ሰውን ፈጠረ ይላል። ማን ነው ያ? እግዚአብሔር። እዛ ዘፍጥረት 27 ላይ ቁጥር ሀሳባችንን አልጨረስንም። እኔ ባይዘው ሚውት ማድረግ አልወድም። ቆይ እንጂ እየተነጋገርን በቃ አንብብ አንተ፣ ችግር የለም። ዲያቆን እባክዎትን ሚውተውትን አያንሱ። ሚውትኖት ተነቦ እስኪጨርስ ድረስ አያንሱ። ፈጠሩ ላይ አይደለንም። ኩፋሌ መላእክቶችን ስለመሆኑ ነው። ፈጠረ የሚለውማ ዘፍጥረት ላይም አለ። ቀጥሎ እርሶ ካመጡልኝ እንፍጠር ከሚለው ቀጥሎ በራሱ በነጠላ ነው ፈጠረ የሚለው። ዳዝንት ማተር ለእኔ ማተር አያደርግም እሱ። አንብብል ቀጥል። እሺ ይህን ሁሉ ፍጥረት ከፈጠረ በኋላ አንድን ሰውን ፈጠረ፣ ወንድና ሴትን አድርጎ ፈጠራቸው። በባህር ውስጥ ባለው ፍጥረት ምድር ላይ ባለው ለምንድን ሚዩት የምታደርገኝ? ሚዩት ለምንድን የምታደርገኝ? እባክዎትን ስርዓት እኮ መይኑር እንጂ እንደዚህ እኮ አይደረግም። ነውር ነው። ሚዩት አድርጉ። ኩፋሌ ላይ ስመጣ ደግሞ መወያየት አትፈልግም። ውይይት አይደለም መላእክቶች። በጣም ነውር ነው። ሚዩት አይደረግም በነገራችን። ቆይ ተረጋጉ እባክዎትን። ይነበብና ይለቅና ሀሳቦትን ይነግሩናል። ችግር የለም። ገና መቼ 4 ሊሄድ ነው? ይሄ እኮ መጀመሪያችን ነው። መርጊያችን እኮ 4 ቁጥር 1 ላይ ያለውን መች ተረዳሁ አንተ? ፈጠራቸው የሚለው ነው። ያስረዱናል ዲያቆን። ችግር የለም። ግን አስረዳህ እኮ ነው። ቆይ ያስረዳናል። እባክዎትን ኢነርጂ ሊፈጁ ነው እንዴ? ይነበብና በኋላ ያስረዱናል። ችግር የለውም። አሁን ሀሳቡ እኮ የኩፋሌ ላይ ያለው ነገር አልገባንም ሳይሆን እንፍጠር ያለውም የላይኛውን ትተህ ወደታች የምትሄድ እንዴት ነው? ቁጥር 1 ጀምረህ እባክዎትን ዲያቆን እባክዎትን። የመጽሐፍ ቅዱስ የሚነበበው ላይኛውን ትተህ የታችኛውን ትተህ ባህለኛውን ብቻ ቁጥር 1 ላይ ያለውን አቅርበውና ለአንብቤ ልንገርህ። ያስረዱናል። ችግር የለም። በፈለጉ ሰዓት ታስረዳናለህ። አሁን ይነበብና ችግር የለም። ለእርሶ ብዬ እኮ ነው። አስጠጋለት። ችግር የለም። እየታየኝ አይደለም። እዚህ ጋር የመጣንበት ሀሳብ ግን ገብቷቸዋል። እሳቸው እንዴት ነው እንደዚህ አንዱን ጥሎ አንዱን አንጠልጥሎ በደንብ አስረግጠን። ችግር የለም። ይነበብና አንዴ ተነቦ ይለቅ። ስልኩን አስጠጋው በለው። ኩፋሌን ብለሃል አይደለ? ኩፋሌ ላይ እንነጋገራለን። ዘፍጥረትን አሁን እዚህ ጋር የመጣንበት እኮ ኩፋሌ ላይ ለማውራት ሳይሆን ዲያቆን ኩፋሌ ላይ ስመጣ ፍጥረት አንዳንድ ላይ ያለውን ስለማን እንደሚያወራ ለማን እንፍጠር ያለውን ለማን እንደሆነ ለስላሴዎች ሳይሆን ለመላእክቶች እንደሆነ ለማሳየት የመጣ ነው። ሳሚህ ተዋቸው። ቆይ አንዴ አይወሎት ዲያቆን ይነበብና ኩፋሌ 4 ላይ እንሄዳለን። መርጊያችን 3 ነው። ከ3 1 ጀምረን እስከ 3 እናነብና ዲያቆንዬ ምን እናደርጋለን መሰሎት? ኩፋሌ 4 ላይ መርጊያችንን አድርገን እግዚአብሔር በመልካችን እንፍጠር ሲል የነበረው ዘፍጥረት ላይ የጠቀሱልኝን መላእክቶችን መሆኑን እናያለን። አይ መላእክቶችን አይደለም ሲሉ አንድ በአንድ እየተነበበ እንትን ይባላል። ምን እሺ ነው? ችግር የለውም። አንብብለት አንዴ ብቻ ዲያቆንዬ ይነበብ። እሺ እስከዛ ድረስ ማይኮትን አንሱ፣ ይረጋጉ፣ ውሃ እየጠጡ ያንብቡ። ምክንያቱም እዚህ ጋር በሀሳብ ለመሸናነፍ ምናምን ሳይሆን እውነታውን ለማየት ነው። ስለዚያ እባክዎትን ይረጋጉ በሚለው በቃ ቀጥል ሳሚ። ልጀምር፣ ከአንድ ልጀምር።
መርሐባ። ይህን ሁሉ ፍጥረት ከፈጠረ በኋላ አንድ ሰውን ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። በባህር ውስጥ ባለው ፍጥረታት፣ በምድር ላይ ባለው ፍጥረታት ሁሉ ላይ አሰለጠነው። በአዋሪያት በአዋፍም ላይ፣ በዚህ ዓለም በሚመላለሰው ፍጥረት ሁሉ፣ በእንስሳት ላይ፣ በዓለምም ሁሉ በዚህ ሁሉ አሰለጠነው። በስድስተኛይቱም ቀን እነዚህን አራቱን ፍጥረቶች ፈጠረ። የተፈጠረውን ፍጥረት ሁሉ 22 ፍጥረትን ሆኖ በስድስተኛው ቀን በምድር በሰማይ በጥልቁና በባህር ውስጥ በጨለማው በብርሃን መካከል በዓለም ላይ ያለው ሁሉ ፈጥሮ ጨረሰ። 6 ቀን ስራ ሰርተን በሰባተኛው ቀን ከስራችን ሁሉ እረፍት የምናደርግ እንሆን ዘንድ ታላቅ በዓል የምትሆን ሰባተኛይቱን ቀን ምልክት አድርጎ ሰጠን። የሚያመሰግኑ መላእክት ሁሉ የሚያመሰግኑ መላእክት አላረል ደከመን አረፍን ካሉ በኋላ ስለ መላእክት ያወራላ። እነማን እንደሆኑ መላእክት መሆናቸውን አንብብ፣ ድገም፣ ችግር የለም። የሚያመሰግኑ መላእክት ገጽ ሁሉ እነዚህን ሁለት ብዙ ወገኖች ናቸው። በምድርም በሰማይ ከእርሱ ጋር የሆኑ እናከብር ዘንድ አዘንን። እንዲህም አለን፣ እነሆ እኔ ከአሕዛብ መካከል ወገኖችን እለያቸዋለሁ፣ ቀዳማይቱንም እና እኔ ነኝ እንዴ? ወላ እንዴ ነኝ? እኔ እያዳመጥኩኝ ስለዋለን ደደብ ቅንጭላት ነው እንደለ ቆይ